በዓለማችን ላይ ብዙ የማይታወቁና የሚያስፈሩ ቦታዎች አሉ። ነገር ግን ይህ ቦታ ከሌሎች ይለያል። በስኮትላንድ ዱባርታን አቅራቢያ የሚገኝ አንድ ጥንታዊ ድልድይ አለ። ከሩቅ ሲያዩት ሰላማዊና ውብ ይመስላል። ነገር ግን ባለፉት 70 ዓመታት ውስጥ ይህ ድልድይ በመቶዎች የሚቆጠሩ ውሾችን ወደ ሞት ጠርቷል። ውሾቹ ድልድይ ላይ ሲደርሱ ምን ይነካቸዋል? ለምንስ ራሳቸውን ወደ ጥልቁ ይወረውራሉ? ዛሬ የኦቫርታውን ድልድይ አስፈሪ ሚስጥር እንፈትሻለን። ይህ ድልድይ የተገነባው በ1895 እንደ አውሮፓውያን አቆጣጠር ነው። የድልድዩ ባለቤት ሎርድ ኦቫርታን ድልድዩን ሲያስገነባ ለዘመናት የሰው ልጅን ግራ የሚያጋባ እንቆቅልሽ እንደሚሆን አልገመተም ነበር። መጀመሪያ ላይ ሁሉም ነገር ሰላም ነበር። ነገር ግን በ1950ዎቹ አጋማሽ ላይ እንግዳ የሆኑ ነገሮች መከሰት ጀመሩ። ሰዎች ውሾቻቸውን ይዘው በዚህ ድልድይ ላይ ሲጓዙ ውሾቹ በድንገት ባህሪያቸው ይቀየራል። ጭራቸውን ይቆልፋሉ፣ ይደነግጣሉ። ከዚያም ማንም ሊያስቆማቸው በማይችል ፍጥነት ወደ ድልድዩ ጠርዝ በመሮጥ ራሳቸውን ይወረውራሉ። የሚገርመው ነገር ሁሉም ውሾች የሚዘሉት ከአንድ አቅጣጫ ብቻ ነው፣ በድልድዩ ቀኝ በኩል ባሉት የመጨረሻዎቹ 2 አምዶች መካከል። ሳይንቲስቶች ውሾቹ ራሳቸውን የማጥፋት ተፈጥሮ የላቸውም ይላሉ። ታዲያ እነዚህን በመቶ የሚቆጠሩ ውሾችን የሚገፋቸው ኃይል ምንድን ነው? ከአደጋው የተረፉ ውሾች ታሪክ ደግሞ ይበልጥ ያስፈራል። ለምሳሌ ካሲ የተባለች ውሻ ከድልድዩ ተወርውራ ተርፋ ነበር። ነገር ግን በድጋሚ ድልድዩ ላይ ስትወጣ እንደገና ለመዝለል ስትሞክር በባለቤቷ ተይዛለች። የሆነ ነገር ወደ ጥልቁ እየጠራቸው እንደሆነ ግልጽ ነው። የአካባቢው ነዋሪዎች ስለ ቦታው የተለያየ እምነት አላቸው። አንዳንዶቹ ድልድዩ አካባቢ የሚንከራተተው የነጯ ሴት ዘ ዋይት ሌዲ መንፈስ ውሾችን እንደሚጠራቸው ያምናሉ። ሌሎቹ ደግሞ ቦታው የመንፈስ በር ነው ይላሉ። በ1994 የተከሰተው አሰቃቂ ድርጊት ደግሞ ፍርሃቱን አንሮታል። ኬቨን ሞ የተባለ ሰው የ2 ሳምንት ሕፃን ልጁን ሰይጣን ነው በሚል እምነት ከዚህ ድልድይ ላይ ወርውሮ ገድሎታል። ይህ ክፉ ትዝታ በቦታው ላይ የጨለማ ኃይል እንዲሰፍን አድርጓል የሚሉ ብዙዎቹ ናቸው። ሳይንቲስቶች ግን ለዚህ ጉዳይ የተለየ ማብራሪያ አላቸው። ዶክተር ዴቪድ ሳንደርስ የተባሉ የእንስሳት ስነ ባህሪ አዋቂ ባደረጉት ጥናት ከድልድዩ ስር የሚኖሩ ሚኒክ የተባሉ እንስሳትን ሽታ አግኝተዋል። የእነዚህ እንስሳት ሽንት ውሾችን የማሳበድ ኃይል አለው። ውሾቹ ሽታውን ተከትለው ሲሮጡ ከድልድዩ በስተጀርባ ያለውን ገደል ማየት አይችሉም። ነገር ግን ይህ መላምት ለምን ውሾቹ በተወሰኑ አምዶች መካከል ብቻ እንደሚዘሉ ሙሉ በሙሉ አይመልሰውም። ዛሬም ድረስ የኦቫርታን ድልድይ ሚስጥር እንደተጠበቀ ነው። ሂዳችሁ ብትመለከቱ ውሻውን በገመድ ያዙ የሚል ማስጠንቀቂያ ታያላችሁ። ይህ ቦታ የእንስሳት ጥርና ያሳሳታቸው ቦታ ነው ወይስ በእውነት የማይታይ ኃይል ያለበት? እናንተ ምን ይመስላችኋል? አስተያየታችሁን በኮሜንት አስፍሩልን። በዓለማችን ላይ ሰዎች ገብተው የማይወጡባቸው ከገቡም በኋላ ማንነታቸው ተቀይሮ የሚመለሱባቸው ቦታዎች አሉ። ከነዚህም መካከል አንዱ የሮማንያው በርሙዳ ትሪያንግል ተብሎ የሚጠራው የሆዲያ ባቹ ደን ነው። ይህ ደን ተራ ጫካ አይደለም። በውስጡ ሰዓታት እንደ ደቂቃ የሚቆጥሩበት፣ ሰዎች ደብዛቸው የሚጠፋበትና የማይታወቁ ድምጾች የሚሰሙበት ምድራዊ ሲኦል ነው ይባላል። የጫካው ስም የወጣው ሆዲያ ባቹ ከተባለ አንድ እረኛ ነው። ታሪኩ እንዲህ ነው። ይህ እረኛ 200 በጎችን እየነዳ ወደዚህ ደን ውስጥ ይገባል። ነገር ግን ከዚህ በኋላ እረኛውም ሆነ 200 በጎቹ ድምጻቸው ጠፋ። የአካባቢው ሰዎች ለሳምንታት ቢፈልጉም አንዲትም የበግ ጸጉር ማግኘት አልቻሉም። 201 ነፍሳት በአንድ ጀንበር አየር ላይ እንደተበተነ ጭጋግ ጠፉ። ሌላው እጅግ አስገራሚ ታሪክ ደግሞ በአካባቢው የምትኖር አንዲት የ5 ዓመት ሕፃን ወደ ደኑ ውስጥ ገብታ ትጠፋለች። ፍለጋው ሁሉ ተስፋ አስቆራጭ ነበር። ነገር ግን ከ5 ዓመታት በኋላ ያቺ ሕፃን በጠፋችበት ቦታ ላይ በድንገት ተገኘች። የሚገርመው ነገር የለበሰችው ልብስ ቅንጣት አልቆሸሸም ወይም አላረጅም። እድሜዋ ምንም አልጨመረም። አሁንም ያቺው የ5 ዓመት ሕፃን ናት። የት እንደነበረች ስትጠየቅ ምንም የምታስታውሰው ነገር አልነበረም። ወደዚህ ደን የሚገቡ ሰዎች እንግዳ የሆነ የቆዳ ሽፍታዎች፣ ማቃጠልና ከፍተኛ ራስ ምታት ያጋጥማቸዋል። የኤሌክትሮኒክስ መሳሪያዎች፣ ካሜራና ስልክ በድንገት መስራት ያቆማሉ። በተጨማሪም በ1960ዎቹ
አንድ የጦር መኮንን በደኑ ላይ ሲበሩ የነበሩ ደማቅና ክብ የሆኑ ዩፎ ወይም የሌላ ዓለም መንኮራኩሮችን በፎቶግራፍ አስቀርቷል። ዛሬም ድረስ በደኑ መሃል ላይ ዘከርስል ተብሎ የሚጠራ አንድ ክብ ቦታ አለ። በዚህ ክብ ውስጥ ምንም አይነት ተክል ወይም ዛፍ አይበቅልም። ሳይንቲስቶች የቦታውን መግነጢሳዊ ኃይል ቢለኩም ለእነዚህ ሁሉ ክስተቶች በቂ መልስ ማግኘት አልቻሉም። የሆዲያ ባቹ ደን ዛሬም ድረስ የጀግኖች መፈተኛ ሆኖ ቀጥሏል። እናንተስ በዚህ ደን ውስጥ አንድ ምሽት ለማሳለፍ ድፍረቱ አላችሁ ወይስ እነዚህ ታሪኮች የአጋጣሚ ውጤቶች ናቸው? አስተያየታችሁን በኮሜንት አጋሩን። በ1930 እንደ አውሮፓውያን አቆጣጠር አንድ ቅዝቃዜ የበዛበት የኖቬምበር ምሽት ነበር። ጆ ላቤል የተባለ ልምድ ያለው አዳኝ በካናዳ በረዷማ ግዛቶች ውስጥ ጉዞ እያደረገ ነው። ጆ ድካሙን ለማሳረፍና ሞቅ ያለ ምግብ ለመመገብ ወደሚያውቀውና ሁልጊዜም እንግዳ ተቀባይ ወደ ሆነው የአይኑቲ መንደር አመራ። ነገር ግን መንደሩ ደጃፍ ላይ ሲደርስ የገጠመው ነገር ቅዠት ነበር። ከ2000 በላይ ሰዎች ይኖርበት የነበረው መንደር ጭር ብሏል። ሰዎች የት ሄዱ? ለምንስ ሁሉንም ንብረታቸውን ጥለው ጠፉ? ዛሬ በታሪክ ውስጥ እጅግ አስገራሚ የሆነውን የአጄኬኖ ሐይቅ መጥፋት እንመረምራለን። ጆ ላቤል ወደ መንደሩ ሲገባ ያየው ነገር ግራ የሚያጋባ ነበር። ቤቶች ሁሉ ክፍት ናቸው። በምድጃዎች ላይ ምግብ ተጥዷል። አንዳንዶቹ ምግቦች ገና ትኩስ ነበሩ። አንዲት ሴት እየሰፋችው የነበረ ልብስ መርፌው እንደተሰካ በጠረጴዛ ላይ ተቀምጧል። ይህ የሚያሳየው ነዋሪዎች ለቀው ለመሄድ አቅደው ሳይሆን በሰከንዶቹ ውስጥ ተነጥቀው እንደጠፉ ነው። ጆ በመንደሩ ውስጥ እየዞረ ቢጮህም መልስ የሚሰጠው ግን የንፋስ ድምፅ ብቻ ነበር። ጆ ሁኔታው አስፈራርቶት ለካናዳ ፖሊስ ሪፖርት አደረገ። ፖሊሶቹ መጥተው አካባቢውን ሲፈትሹ ይበልጥ የሚያስፈሩ ሁለት ነገሮችን አገኙ። አንደኛው የተቆፈሩ መቃብሮች። በመንደሩ ዳርቻ የነበሩ የጥንት መቃብሮች ተቆፍረው አስክሬኖች በሙሉ ወጥተዋል። የኢኑይት ባህል ለመቃብር ጥልቅ ክብር የሚሰጥ በመሆኑ ይህንን ድርጊት ነዋሪዎች ያደርጉታል ተብሎ አይታሰብም። አስክሬኖችን ማን ወሰዳቸው? ሁለት የሞቱት ውሾች። የመንደሩ ነዋሪዎች የህይወት ዋስትና የሆኑትና ማጓጓዣዎቻቸው የነበሩት ውሾች በሙሉ ታስረው ባሉበት በረሃብ ሞተው ተገኝተዋል። ነዋሪዎች በገዛ ፈቃዳቸው ቢሄዱ ኑሮ ውሾቻቸውን ጥለው አይሄዱም ነበር። በዚያው ምሽት በአካባቢው የነበሩ ሌሎች አዳኞች በሰማይ ላይ እንግዳ የሆነ የሚቀያየር ብርሃን እንዳዩ ለፖሊስ ቃል ሰጥተዋል። ይህ ብርሃን ወደ አጄኬኖ መንደር አቅጣጫ ሲሄድ እንደነበር ተናግረዋል። የውጭ ዓለም ፍጡራን ኤሊያንስ። ብዙዎቹ ሰዎች በሙሉ በዩፎ ተጠልፈው ተወስደዋል ብለው ያምናሉ። መንፈሳዊ ኃይል። የአካባቢው ጎሳዎች የሰማይ መናፍስት ሰዎችን ቀጥቅጠዋቸዋል የሚል እምነት አላቸው። የጊዜ ሽግግር ታይም ስሊፕ። ሰዎቹ ሳያውቁት ወደ ሌላ ዓለም ወይም ወደ ሌላ ጊዜ ተሸጋግረዋል የሚሉ የሳይንስ ልብ-ወለድ መላምቶችም አሉ። ፖሊስ ለዓመታት ምርመራ ቢያደርግም የአጄኬኖ መንደር ነዋሪዎች አጥንት እንኳ ማግኘት አልቻለም። የታሪክ ተመራማሪዎች ታሪኩ የተጋነነ ነው ቢሉም በወቅቱ የወጡ ጋዜጦችና የጆ ላቤል ቃል ግን ዛሬም እንደ ትልቅ እንቆቅልሽ ይኖራሉ። ከ2000 በላይ ሰዎች በአንድ ምሽት የት ሊጠፉ ይችላሉ? እናንተስ ምን ይመስላችኋል? ይህ ታሪክ በእውነት ተከስቷል ወይስ ተራ ወሬ ነው? አስተያየታችሁን የሀሳብ መስጫ ላይ ጻፉልን። ቪዲዮውን ከተመቻችሁ ላይክ ማድረጋችሁ እንዳትረሱ። ድጋሚ እንድንገናኝ ከፈለጋችሁ ሰብስክራይብ አድርጋችሁ ቆዩን። መልካም ጊዜ